ወደ አንበሶች ጉድጓድ በገባ ሰዓት ይህንን ጸሎት እየጸለየ በአንበሳው እግር ስር ወድቋል ዳንኤል። የአንበሳውን ጠባይ እግዚአብሔር ቀየረው ይላል። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር የዲያብሎስን ጠባይ የቀየረው ሰባብሮ ነው። ሊገድለን የተነሳው ሊያጠፋን የተነሳው የዳንኤልን ሞት እግዚአብሔር የለወጠለት ታላቁን መልአክ ቅዱስ ሚካኤልን ልኮ ነው። ቅዱስ ሚካኤል ከእግዚአብሔር ተልኮ ወደ አንበሶች ጉድጓድ ሄደ። በጉድጓዱ ውስጥ የሚርመሰመሱትን አንበሶች ቅዱስ ሚካኤል አዘዛቸው። የአንበሶች ጠባይ ተቀይሮ ዳንኤል የቆመበትን የእግሩን ትቢያ እየላሱ ይጠግቡ ነበር ይላል። እልል ብላችሁ አመስግኑ እግዚአብሔር።